አለይኩም ወረህመቱላሂ ወበረካቱ። አሽረቃዬን በሀያት ዩቲዩብ እንዴት ናችሁ? ሰላም ናቸው? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። አላህ በያላችሁበት እናንተንም ሰላም በዝዝት ያርግልኝ። ከሀገርም ያላችሁ ከሀገርም ውጭ ያላችሁ ማለት ነው። ሀገራችን አላህ ሱብሃነሁ ወተዓላ ሰላምን አንድነትን ያምጣልን ማለት ነው። እና ዛሬ ደግሞ የመጣሁላችሁ ለየት ባለ ቪዲዮ ነው። አሽረቃዬን በሀያት ዩቲዩብ ማለት ነው። ይኸው እስከ ዛሬ አላቀረብኩትም ዩቲዩብ ላይ ማለት ነው። የትኛውም ዩቲዩብ እና ዛሬ የቴምር ቡና ነው ይዘውላችሁ ቀረብኩ ማለት ነው። የቴምር ቡና እንዴት እንደምትሰራ ይዘውላችሁ ቀርብ ያለው ማለት ነው። የቴምር ቡና እንዴት መስራት እንዳለብን ይኸው ወላሂ ነው የምላችሁ። ምን እንደምትመስል እየጠጣው ነው። ይኸው ይሄ ቡና እንዳይመስላችሁ የቴምር ምንድነው ማለት ነው። ቴምር ስራችሁ ይሄው ቴምር ማይገባው አለ እንደ ቴምር ማይገባው ማለት ነው። እና ሁላችሁም ሞክሩት። እና ይሄው በዚህ መልኩ ለኔ ጠቀመኝ ለእናንተም ይጠቅማል ብዬ አስባለሁ ውዶቼ። እና አጀባችሁ ላይክን ሼርን በማድረግ አበረታቱኝ እላችኋለሁ። እና በዚህ መልኩ ሰርች ያለው ማለት ነው። ይሄኛው ቆይና ማለት ነው። የቴምር ቡና እንዴት መስራት እንዳለባችሁ ልንገራችሁ። የቴምሩን ፍሬ ለም አድርጋችሁ ታጥቡታላችሁ ማለት ነው። ካጠባችሁ ወዲህ ወይ ዳቦ የጋገረችሁበት ምጣድ ካለ ወይም ደግሞ እንጀራ የጋገረችሁበት ምጣድ ካለ እዛ ላይ ታሰጡታላችሁ። እሱም ደግሞ ካልተመቻችሁ አጥባችሁ ጧሃራ ቦታ ምንም አይነካው ቦታ ታረጉታላችሁ ማለት ነው። ከዛ ወዲህ ልታፈሉ ስትፈልጉ ትቁሎታላችሁ ማለት ነው። ያ ቡና ደግሞ ልነግራችሁ አልችልም ወላሂ ነው። ከቡና ምንም ነገር የኔ ሱካር አላረኩበትም። ሱካር የሚፈልግ ደግሞ ሱካር ያደርጋል ማለት ነው። እና በዚህ መልኩ ሰርቼዋለሁ ማለት ነው። ሁላችሁም ላይክ ሼርን አድርጉ ማለት ነው። በጣም ጥቅም ያለው ነገር ነው ይዤላችሁ የቀረብኩት። ዛሬ ደግሞ ለየት ይላል ማለት ነው። እዚህ ጋር ፋንዲሻ አለኝ፣ እዚህ ጋር ደግሞ ያው ጀበናዬ ማለት ነው። ያው እኔ ብቻዬ ስለሆንኩኝ ምንድነው ዋላልኩኝም ማለት ነው። ብዙም አላካበድኩትም። እኔ ለመቀረጥ አክል ነው። ቁጭ ከማለት ለምን አልቀርጥም ብዬ ቁጭ አልኩኝ ማለት ነው። እና ከአጀባችሁ ላይክን ሼርን በማድረግ አበረታቱኝ ማለት ነው። የቴምር ቡና እንዴት እንደሚሰራ ነግራችኋለሁ ማለት ነው። ይሄው የቀረችን ደግሞ ትንሽ አለች ማለት ነው። እቺ ላይ እንዴት ሆነኛለች? እቺን ግማሿ 2 ሲኒ ነው የወጣች፣ ይሄንን እቺ የምታክል ማለት ነው። እና በዚህ መልኩ ምንድነው ካላችሁ እንዴት ማስራሩን ከፈለጋችሁ ደግሞ ያው ማድረግ አጥባችሁ እላችኋለሁ። ከዛ ሄን ጋብዛችሁ እንጠጣ አብረን በተለይ ቡና ሳይሆን የኮካ የሚጨምሩ የአዲስ አበባ ሴቶች አይደል? በቃ እሱን ነው የሚመስለው ማለት ነው። እንዴት አምጡ ለሙላችሁ። እና ከአንድ ሰዓት ትንሽ አራለች። ባለፈ ሴትዬ ጋር ስቆላ እዚች ጋር ምንድነው አረገችኝ ማለት ነው። እያችሁ አቃጠለኝ ሴትዬ ጋር ካላስ። ከዛ ወዲህ ሀር ነገር ማያስፈራ ማለት ነው። አይዋ አችሁ ዋው እየጠጣችሁ ማለት ነው። አብረን እንጠጣ። አሁን ይሄ ስቆላ ደግሞ አሳያችኋለሁ ማለት ነው። ሁለተኛ ላፍላት፣ ሁለተኛ ስር ማይሲር አደረግ والموت جسر لمن يمشي على قدم إلى الأمور التي تخشى وتنتظر فهم يمرون أفواجا وتجمعهم دار إليها يصير البدو والحضر من كان في معقل للحرز أسلمه أو كان في خمر لم ينجه خمر والذكر فيه حياة للقلوب
ሰነፍ እንዳትሉ ያያችሁ እንደዚህ ያዘብኝ በሚዘው ነገር አጥቼ ነው። يمشي على قدمه إلى الأمور التي تخشى وتنتظر فهم يمرون أفواجا وتجمعهم دار إليها يصير البدو ይሄ ነገር ማለት ነው ባለፈ በጣም ሰው ያለቀሰበት ማለት ነው። ሙዚቃ ሊዘፍን መስሏቸው ከዛ ሲገባ ይሄ አረብ አይደል ምናምን የሚባል ታውቃላችሁ አይደል? 5 ቀን ምንድነው ጁምአና 5 ቀን ምንድነው ሰው እንባውን የጨረሰበት ያኔ ስለሞት ነው የሚያወራ። አላህ መጨረሻችንን ያሳምረው እቶቼ። نبلع ብዙም አያምርም። ከሽ ከሽ አይልም። እንብላ እየበላችሁ እየጠጣችሁ